ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሰው መከረኝ እንዲህ ሲል ክቡራትና ክቡራን እንግዲህ በክፍል 1 ከባንክ ብድር ከመውሰዶ በፊት ማወቅ ያለባችሁ ነጥቦች ነግሬያችኋለሁ። በክፍል 2 የንግድ ስራ ብድርን ነግሬያችኋለሁ። አሁን በዚህ በክፍል 3 ደግሞ የቤት ብድር አስመልክቶ እንዴት እንደምትበደሩና ምን ነጥቦች እንደሚጠበቅባችሁ የቤት ባለቤት ለመሆን ያላችሁ ምኞት ካለ በደንብ አድምጡ። እሺ ቀጥላለሁ። የቤት ብድር ይሄ ሆም ሎን ይባላል ወይም ሞርጌጅ ሎን ነው የሚባለው። በአሁኑ ወቅት በኢትዮጵያ ውስጥ ከፍተኛ ፍላጎት ካላቸው የብድር አይነቶች አንዱ የቤት ብድር ነው። ይሄ ሁሉም ሰው ይስማማል። ባንኮች ይህን ብድር የሚሰጡት በግለሰብ ደረጃ ቤት ለመግዛት፣ ለመስራት ወይም ለማደስ ለሚፈልጉ ደንበኞች ነው። አሁን የቤት ብድር የተጧጧፈና እጅግም ብዙ ሰዎች ትኩረታቸውን ያደረጉበት ጉዳይ ነው እየነገርኳቸው ያለሁት። ስለዚህ ይህን ሸርቅ አድርጉላቸው። ይህንን ግን ማወቅ አለባችሁ። እናንተ ስለ ቤት ብድር ማወቅ ያለብዎ ዋና ዋና ነጥቦች ምንድን ናቸው? አንደኛ ማወቅ ያለባችሁ የቁጠባ ቅድመ ሁኔታ። ይሄ አብዛኞቹ ባንኮች በተለይ የግል ባንኮች ብድር ከመስጠታቸው በፊት የተወሰነ መጠን ያለው ገንዘብ በዝግ ሂሳብ እንዲቆጥቡ ይጠይቃሉ። አንዳንዶች ደግሞ ከድርጅቶች ጋር የጋራ ሜሞራንደም በመፈራረም በዚያ መሰረት ተቀማጭ ካፒታል ይቀመጥና ብድር ለሰራተኞቻቸው ብድር። የመቆጠቢያው መጠን አብዛኛውን ጊዜ ከሚገዙት ቤት ዋጋ 20 እስከ 40% ድረስ እርስዎ እንዲቆጥቡ ይጠይቃል። ባንኩ የቀረውን 60% ወይም 80% ያበድራል። የቆይታውን ጊዜ ገንዘብ በባንኩ ውስጥ ለተወሰኑ ወራት ለምሳሌ ከ6 እስከ 1 ዓመት መቀመጥ ሊኖርበት ይችላል። እሺ፣ ሁለተኛው ቤት ብድር ማወቅ ያለበት ዋና ነጥብ ምንድን ነው ካል የብድር መክፈያውን ጊዜ በደንብ ማወቅ አለባችሁ። በደንብ የአርዲስ ሚዲያ ተከታታይ በደንብ በኋላ ወገቤን ማለት የለም። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ወጭ ጥሎ ማልቀስ ይባላል። ከመበደረው በፊት ነው ሁሉን ነገር ማወቅ ያለበት። አሁን የብድር መክፈያ ጊዜ ላይ ደርሳችኋል። የቤት ብድር ረጅም ጊዜ የሚሰጠው የብድር አይነት ነው። ይሄን ነው። በኢትዮጵያ ውስጥ እንደ ባንኩ ደንብ ከ15 እስከ 25 ዓመታት ሊሰጥ ይችላል። ጊዜው በረዘመ ቁጥር ወራዊ ክፍያው ይቀንሳል። ነገር ግን የሚከፍሉት ጠቅላላ የወለድ መጠን ይጨምራል። ሶስተኛው የቤት ብድር አስመልክቶ ማወቅ ያለባችሁ ነጥብ የወለድ መጠኑ ነው። የቤት ብድር ወለድ ከንግድ ብድር ወለድ በተለየ ሁኔታ ሊሰላ ይችላል። በአሁኑ ወቅት በኢትዮጵያ ባንኮች ያለው የወለድ መጠን ከ15 እስከ 21 ሊደርስ ይችላል። እንደ ባንኩ እና እንደ ብድሩ አይነት ይለያያል። አንዳንድ ባንኮች ለዲያስፖራዎች ወይም ለተመረጡ ድርጅቶች ሰራተኞች የተለየ የወለድ ቅናሽ ሊያደርጉ ይችላል። ይህንን ማወቅ ያስፈልግባቸው። 8% ሊሆን ይችላል፣ 7% ሊሆን ይችላል፣ 9% ሊያደርጉ ይችላሉ። አራተኛ የቤት ብድርን አስመልክቶ ማወቅ ያለበት ጉዳይ ዋስትና ነው። በቤት ብድር ጊዜ ዋናው ዋስትና የሚገዛው ቤቱ ራሱ ነው። ዋስትና የሚሆነው የቤቱ ካርታ ነው። ብድሩ ተከፍሎ እስኪያልቅ ድረስ የቤቱ ካርታ በባንክ ስም በዕዳ ይያዛል። ቤቱ በባንክ ባለሙያዎች ተገምቶ የገበያውን ዋጋ ይታወቃል። በዚያም መሰረት ይገዛል፣ ካርታው ይያዛል። አምስተኛ ስለ ቤት ከመግዛቱ በፊት ማወቅ ያለበት የመክፈል አቅም ነው። ስለዚህ የመክፈል አቅም ባንኩ ወራዊ ደመወዝ ወይም ገቢው ብድሩን ለመመለስ በቂ መሆኑን ካረጋገጠ ብድሩን ይሰጠዎታል። አብዛኛውን ጊዜ ወራዊ የብድር ክፍያው ከደመወዙ 30% ወይም 40% መብለጥ የለበትም። ምክንያቱም ክፍል
2 ላይ ተናግሬዋለሁ። ቀሪው ገንዘብ ህይወትዎን የሚመሩበት ነው። ለምሳሌ ደሞዙ 20 ሺህ ብር ከሆነ ወራዊ የብድር ክፍያው ከ8 ሺህ ብር በላይ እንዲሆን ባንኩ ላይ ፈቅድ ይችላል። ልክ የቤት ብድር ላይም ተጨማሪ ወጪዎች መኖራቸውን መዘንጋት የለባችሁም። ክቡራትና ክቡራን የአዲስ ሚዲያ ተከታታዮች ተጨማሪ ወጪዎች ይኖራሉ። ቤት ሲገዙ ከብድር ውጭ ያሉ ወጪዎችን ማሰብ አለበት። ለዚያም ካፒታል ገንዘብ ያስፈልገዎታል። የመድን ኢንሹራንስ ክፍያ፣ ቤቱ ከቃጠሎና መሰል አደጋዎች እንዲጠበቅ የግድ ኢንሹራንስ መግባት አለበት። የውል ማስረጃና ክፍያ፣ ቤቱን በስሞ ለማዛወር የሚከፈል የሊዝ ወይም የሽያጭ ታክስ አለ። ለምሳሌ ቤቱን ባንክ ከገመተለው ቀጥታ ሰነዶች ላይ ትሄዳለህ፣ በስም ታዟዙራለሽ፣ ለዚያ ክፍያ አለ። መሬት ላይ ትሄዳለህ፣ በራስ ስም ታደርገዋለህ፣ ለዛም ዳጎስ ያለ ክፍያ አለ። ያንን ከግምት ውስጥ በማስገባት የውልና ማስረጃ ክፍያ ተጨማሪ ወጪ ሆኖ ይመዘገባል። ይህን ማወቅ አለባቸው። የግምት አገልግሎት ክፍያ ለባንኩ ገማቾች የሚከፈለው ወጪ አለ። ስለዚህ እነዚህን ማወቅ ያስፈልጋል። አሁን የቤት ብድር በተመለከተ የቤት ብድር አይነቶች አሉ። ለቤት መግዣ ነው። ተገንብቶ ያለቀ ቤት ከሆነ ለመግዛት ነው። የራስዎ መሬት ወይ ካርታ ኑሮ ቤት ለመስራት ከሆነ ለቤት መስሪያ ነው፣ ለኮንስትራክሽን ነው። ያለዎት ቤት ለማስፋፋት ወይም ለማደስ ከሆነ ለቤት ማደሻ ተብሎ ይሰጣል ብድር። ክቡራትና ክቡራን የአዲስ ሚዲያ ተከታታዮች ይህ እጅግ ጠቃሚ የሆነ መረጃ ለሌሎች እንዲደርስ ሼር አድርጉ፣ አዲስ ሚዲያን አስተዋውቁ ብያለሁ። ስታደርጉ ደስ ይለኛል። ካላደረጋችሁትም እናንተ ከተለወጣችሁበት በቂ ነው፣ ካወቃችሁት በቂ ነው። ስለዚህ እጅግ አድርጌ አመሰግናችኋለሁ እስከ መጨረሻው ድረስ ለተከታተላችሁ። በክፍል 4 ላይ ሌላ መረጃ እነግራችኋለሁ። አብራችሁን ቆዩ። ማብራሪያ ያሳቸው ያስታውሱ። ብድር ማግኘት ብቻ ሳይሆን ብድሩን ውጤታማ ለሆነ ስራ መዋልና በወቅቱ መመለስ ለቀጣይ የፋይናንስ ስኬትዎ ትልቁን በር ይከፍትልዎታል። ዛሬ ያካፈልኳችሁ መረጃ የብድር ሂደቱን ቀላልና ግልጽ እንደሚያደርግላችሁ ሙሉ እምነት አለኝ። ከመሄዳችሁ በፊት ይህን መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። በብድር ዙሪያ ያጋጠማችሁ ፈተና ካለ ወይም ግልጽ ያልሆነላችሁ ነጥብ ካለ ኮሜንት ላይ ጻፉልኝ፣ እኔም ምላሽ እሰጣለሁ። ሌሎች ጓደኞቻችሁን ከነዚህ ቅድመ ሁኔታዎች ተጠቃሚ እንዲሆኑ ቪዲዮውን ሼር አድርጉት። ለዛሬ የነበረን መረጃ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ሰላም ዋሉ። እስከዚያው ድረስ ሰላም፣ ጤና እና ስኬት ለእናንተ ይሁን። አዲስ ሚዲያ ነበር። ቸር ሰንብቱ። ጊዜው ካፊያ ነበር። ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ና ቶሎ። ምንም ሕፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሶ መከረኝ።